ሰላም ሰላም ፋሚሊዎች እንዴት አደራችሁ? አድረን በጠዋት ተነስተናል። መዝሙር ከፍቼ ማለት ነው ልቀሰቅሳቸው ነው። ይኸው እንደምታዩት ተኝተዋል። አያቻቸው ለጥ ብለዋል። እናትየውም ይኸው ጀርባዋን ሰጣን ተኝታለች። ይኸው ትንሹም ተኝቷል። ወደኔ ዞረ ደግሞ እና መዝሙር ልከፍት ነው። አሁን እንቀሰቅሳቸዋለን ማለት ነው። ማማ 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 ተነሱ 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 አትፈልጉ አጋጣሚ ማለት ነው ፋሚሊዎች ፍራሹን ሳሎን አምጥተን ሳሎን የተኛ ነው። ማታ ኳስም ስለነበረ ይኸው ተነሳን። ጎረምሳይም ተነሳች። ጉድ ሞርኒንግ ባባ። ጉድ ሞርኒንግ ቱ ፋሚሊዎች እንዴት አደርክ? እንዴት አደራችሁ? ማማዬስ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ደህና አደራችሁ? ለምንድን ነው የቀሰቀስከን? ዛሬ እኮ እረፍታችን ነው። ዛሬ እረፍት ቀን ነው። አይ ነው ግን ተነስተን በጠዋት ደግሞ ደስ የሚል ዛሬ እረፍት ቀናችን ነበረ ማለት ሚስትየው ስራ አትሄድም እና ረጅም ሰዓት ተኛለሁ ብላ አስባ ነበረ። ኦልሬዲ ያው ለ3:20 ጉዳይ ነው። ጠዋት ነግቷል። እኛ ቤት አይቻልም። አላርም በሉት። አላርም ከመጣ በኋላ አላርም ነው የሆነ ተነሱ። ከዛ እኮ ነው ይወጣላችሁ፣ እነሱ ይተኛሉ። ዛሬ ደግሞ እረፍት የነበረች ምን ችግር አለ ብታኝ? እውነት ለመናገር እሷ ስራ ስትሄድ እኛ ለጥ እንላለን። እኔና ባባ እስከ ስንት ሰዓት ነው የምንተኛው? ባባ ከ7 ሰዓት እስከ 7 ሰዓትማ ምሳ ሰዓትም ይደርሳል። እሷም ትመጣለች እስከዛ ሰዓት እስከ 6 ሰዓት ምናምን እንተኛለን። እስከ 6ም ባይሆን እስከ 4 እስከ 5 እንተኛለን። እሷ ስራ ሄዳ ማለት ነው። እና ፋሚሊዎች አረ ፕሊስ አበረታቱን። በቃ ሰብስክራይብ እያደረጋችሁ ዩቲዩባችንን አበረታቱን እስቲ። እንወዳችኋለን። በጣም ነው የምንወዳችሁ። አባቴ በላቸው እስቲ ሰብስክራይብ። በጣም ነው የምንወዳችሁ ፋሚሊዎች። ሰብስክራይብ ታታውን አሰሽ አስቀብሉ። ዩቲዩብ ነው አባቴ። ሰብስክራይብ አድርጉልን በላቸው። ሰብስክራይብ አድርጉልን፣ አካውንታችንን አሳድጉልን። ቴንክ ዩ ማማ። ፋሚሊዎች አበረታቱን፣ አሳድጉን። ሰብስክራይብ እያደረጋችሁ ቪዲዮአችንን እያያችሁ እሺ፣ እንወዳችኋለን ፋሚሊዎች። መልካም ቀን ይሁንላችሁ። መልካም ቀን ተመኘንላችሁ። ውድድድ ነው የምናረጋችሁ አይደል ባባ? እንወዳችኋለን። እቺ ነው የማር ብለሽ ነው። እንወዳችኋለን ፋሚሊ። ልፊያ ጀመሩ። ያቸው ልፊያ ጀመሩ። አያስቀኑ። እኔም በቃ ልዝጋውና ከኔ ጋርም ልፊያን ጀምራ ኧረ እኔም ልፊያ እኮ ያምረኛል እኮ። እናንተ ብቻ ናችሁ እንዴ ልፊያ የሚያምራችሁ እንዴ? ምን አለ በስማ አንተ ማሚ ላይ ተመችህ አይደል? እዚህ ስላደረን ተመችቷል? እስቲ ና አስተያየት ነው። ኧረ እኔም ቆይ እንላፋለን። ቆይ አበል ባባ ተመችቷል እዚህ ስላደር? በቃ ከዚህ በኋላ እዚህ እንደር። ሰምታችኋል ፋሚሊዎች፣ ከዚህ በኋላ እዚህ እንደር ብሏል ማለት ነው። ስለዚህ እኔም ትንሽ መላፈት ፈልጋለሁ ከነሱ ጋር። ወይኔ በለው። ምን አረገች? ቆይ ምን አረገች? እንደ ፊጋ ወሬ ነው የሚያደርገው። ምን አረገች? እስቲ ራስን አንተ እሷን የመታሃት እንዴ? ደግሞ ተነስ ከላይ በላይ አይታወቅም። አባቴ ተነሽ አይታወቅም። አንዴ ታው እንደሷ እንደኔ አትምታት። እሷ እንዴ እሷ እኮ አይታወቅም። ሚጣን ይዛ ሊሆን ይችላል፣ እህተን ይዛ ሊሆን ይችላል። እሺ አባት መታታ እኔ ወድንስ ሳምሽ ወድሻለሁ። እሺ ወጣለሁ በማይናወጠው እሺ ወድድ በማያልቀው በኢየሱስ። አረ ከተጋባን ቆየን 9 ዓመት ሊሆነን ነው። 8 ዓመት አልፎናል ከተጋባን እና ሊጋቡ ነው ትላለህ አይደል? ስላቀፋት ምን ችግር አለው ማቅፋት? አባቴ ባባ
እንወዳችኋለን። በቃ ሰብስክራይቡ እንዳይረሳ። በቃ ፋሚሊዎች ያዋስ እቺ ቆንጅዬ ሚስት በጠዋት ራሱ እንዴት እንደምታምር ማለት ነው። በጠዋት እንዴት እንደምታምር ያዋት። ተው አባቴ ተው። አንድ ቆይ አታምርም? ያዋት ያለ ሜካፕ ያለ ምን ማለት ነው? እንዴት እንደምታምር ጎረምሳውንም ይዩት። የኔ ውብ ልጅ እንዴት እንደሚያምር ይሄን ውድ ቤተሰብ እስቲ ሰብስክራይብ እያደረጋችሁ ባርኩት እስቲ። ሌላ ምንም አልላችሁ። ወዳችኋለሁ። መልካም ቀን ይሁንላችሁ።